I need to translate it by English was I write it now and I read it in Amharic. ምክንያቱም it must be document በአማርኛ የምነግራችሁ ነገር ምንድን ነው? ኤአይ ምናምን የሚሉት በእኔ በሚካኤል እና በአሴር በልጄ ነው። ምክንያቱም ሚካኤል የእሷ ባል ነው፣ ልጁ ደግሞ አሴር ደግሞ የሱ ልጅ ነው እና አሴርን ለመግደል ልጄን ለመግደል እና ሚካኤልን አምላክ ነው የማለት ነው። ግን እኔም ያልኳቸው ሚካኤል አባት ከሆነ ታዲያ ልጁን እንዴት ነው መግደል የምትፈልጉት? እንደገና ከሱስ የሱን ፓወር እንዴት አድርጋችሁ ማሽን ላይ መጠቀም ፈለጋችሁ? ለራሳችሁ ክርስቶስን ያልተቀበላችሁ ሰዎች እንዴት በማሽን መቀበል አማራችሁ? ሰይጣንስ ቢሆን በስጋችሁ ዲያብሎስ እኮ የሚፈልገው ሂውመን ቢንግ ማጥቃት እንጂ ማሽን ላይ መለጠፍ አይደለም። ዲያብሎስ ራሱ አይፈልግም። በጣም የሚገርማችሁ ነገር እነዚህ ሰዎች ግን ዓለምን ለማታለል የሚፈልጉት እና በጣም 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 ሰይጣን መሆናቸው የምታውቁት ዓለም ዴንጀረስ ይሆናል፣ ዓለም ሊጠፋ ነው፣ ዓለም የሚጠፋ ከሆነ ማነባ ተፈጠረዋል ብለስ ለምን ፈጠርኩ? ለምን ፈጠራችሁት? ዓለም ለማጥፋት በፕሮግራም ስላሰባችሁ ነው። ስለዚህ እናንተ መደበቂያ ቦታ አዘጋጅታችኋል፣ ባንከር። ሌላው የዓለም ድሃ ግን ባንከርም የለውም። ለምንድን ነው ግን ኤአይ ሰው ይገላል፣ ሰው ያጠፋል፣ እንደዚህ ያደርጋል ምናምን ለማለት የፈለጋችሁት? ራሳችሁ በሰራችሁት ማሽን አንድ ማሽን ፍሪጅ ወይንም የሆነ ማሽን ሰርተህ ፍሪጁ ዓለም ያጠፋል ካልክ እንዴት አያስቅም? ፍሪጁ መንፈስ አለው ብትል ምን ማለት እንደሆነ ለደደብ ነው የምትነግረው። ደደቦች ይሰሙክ ይሆን። ነገር ግን አንተ የሰራኸው ማሽን አንተን ይመስላል እንጂ ልጆቻችን ላይ አንተ ስፔሊንግ ስለጻፍ እኛ የስፔሊንግ አምልኮ የለም። ልጆቻችን በስፔሊንግ የምናመልክበት ጊዜ የለም። እግዚአብሔር የሰጠን ልጆችን እግዚአብሔር ነው መብት ያለው በልጆቻችን ላይ። ስለዚህ ይሄ ዘረኝነት ማስፋፋት ጥቁር ያስፈልገህ ጥቁር ላይ ልጥፈህ ጨዋታ ልትጫወት ያማረህ በጣም ፈኒ ድንጋይ ራስ ነህ ኤሎን ማስክ። በራስ ልጅና በራስ ልጅ ላይ ተጫወት። በራስ ቂጥ በሆሞሴክሹዋሉ ልጅ ላይ ስትፈልግ ሰይጣን ሰካ፣ ስትፈልግ ጻድቅ አድርገህ ልጅህን በኤአይ ላይ ተጫወት። በእኛ አቅም ግን የለህም። ይህም ብቻ አስጠነቅቅሃለሁ።